አዲስ ገጽ በተለያዩ አነጋጋሪ አዝናኝና ቁም ነገር አዘል ርዕሰ ጉዳዮች ላይ ትኩረቱን ያደረገ የሬዲዮ ፕሮግራም በመስፍን አሰፋ የሚዲያ ፕሮግራም ዝግጅትና በኢትዮጵያ ብሮድካስቲንግ ኮርፖሬሽን ኤፍኤም አዲስ 97.1 ትብብር ከ10 እስከ 12 ሰዓት ድረስ የሚቀርብ የፕሮግራሙ ዋና አዘጋጅ መስፍን አሰፋ። አዲስ ገጽ እሁድ አደ አንደኛ የዛሬው ሰኞ ደግሞ ሰኑይ ሁለተኛ ቀን ከእሁድ ቀጥሎ ዋዜማ ከአንድ በዓል በፊት ያለው ቀን ልክ እንደ ዛሬዋ ሰኑይ ሰኞ ማለት ነው። እንኳን ለ2011 አዲሱ ዓመት ዋዜማ በሰላምና በጤና ደረሳችሁ። ይህ ለተከበራችሁ አድማጮቻችን የምናቀርበው የ2011 አዲስ ዓመት ልዩ የበዓል ዋዜማ ዝግጅት ነው። አዲስ ገጽ የሬዲዮ ፕሮግራም ይህንን ልዩ የዋዜማ ዝግጅት ሲያቀርብ አዲሱ ዓመት የሰላም የፍቅርና የብልጽግና እንዲሆንላችሁ በመመኘት ነው። በስቱዲዮ የስልክ መስመራችን 0115525484 እንዲሁም 0115525485 ላይ ደውሉልን። በ801 የአጭር ጽሑፍ መልእክት መቀበያችን ላይ ደግሞ ኤሚድን በማስቀደም መልእክቶቻችሁን ላኩልን። መልካም የአውደ ዓመት ዋዜማ ለእናንተ ብለናል። ባለፈው ዓመት የተጠቀምናቸው ቃላት ያለፈው ዓመት ቋንቋ ልጆች ናቸው። አዲሱ ዓመት አዲስ ድምፅን ይፈልጋል። በአዲሱ ዓመት ስህተት እንደምትሰራ ተስፋ አደርጋለሁ። ስህተት መስራትህ እጅን አጣጥፈህ አለመቀመጥህን ይነግረኛል። ይልቅስ መሞከርህን፣ ለመማር መዘጋጀትህን፣ ራስን ወደፊት መግፋትን፣ መንቀሳቀስንና አንድ ነገር ለማድረግ ከልብ መጣርህን ያሳየኛል። አዲሱ ዓመት ምንም ያልተጻፈበት ባለ 365 ገጽ መጽሐፍ ነው። አንተ ግን ለአንተም ለወገንህም የሚበጅ ደግ ነገር ጻፍበት። በአዲሱ ዓመት ውጊያው ካንተ ጋር ብቻ ይሁን። በአዲሱ ዓመት ከድክመትህ ከስንፈትና ከመጥፎ ባህሪ ጋር ተዋጋ። ከጎረቤቶችና ከወንድሞች ጋር ሰላም ፍጠር። በሰላም ኑር። የተሻለ ሰው መሆንንም አስመስክር። አድማጮቻችን አዲስ ዓመት በእርግጥም አዲስ ነው፣ ግን በአዲስነቱ መመልከቱ ብቻ በቂ አይሆንም። አዲስ የሚያደርገው ደግሞ በአዲስ አረማመድ በአዲስ መንገድ ላይ መረማመድ ነውና ከተለመደው ወጣ ብለህ አዲስ መንገድን እንከተል እንላለን። በአውደ ዓመቱ ዋዜማ ላይ ሆነን መልካም አዲስ ዓመት፣ መልካም በዓል በድጋሚ እንላለን። የዋዜማ ዝግጅታችን ይቀጥላል። እስከ 12 ሰዓት ድረስ ቆይታችሁን በአክብሮት እንጋብዛለን። አባ ቦቂ አርጌ ጋጄጊያ አርጌ አባ ገሞ አርጌ ጋጄጊያ አርጌ አገቱ ወይና አርጌ ጋጄጊያ አርጌ ጋሼጊያ አርጌ አንገቱ ወርቂ አርጌ ጋሼጊያ አርጌ ኦባሚጊያ አርጌ ጋጄጊያ አርጌ ይዩ አርጌ። አድማጮቻችን እንዲህ ያሉ ጭፈራዎችን በየአካባቢያችን ሳናይ አልቀረንም። ከቡሄ በዓል ተከትሎ ጳጉሜን ይዞ ይኸው እስካሁን ድረስ ምናልባትም እስከ መስቀል የሚቀጥል ይመስለናል ይሄ ጨዋታ። ይህንን ስናነሳ ጳጉሜን አስብን። እዚህ ላይ ቆም ብለን ጥቂት ስለ ጳጉሜ ልንል ወደናል። ጳጉሜን 5 2010 ዓ.ም አድማጮች በአዲስ ዓመት ዋዜማም ላይ እንገኛለን። ቀደም ሲል እንደገለጽ ነው ማለት ነው። ጳጉሜን ደግሞ ሁላችንም እንደምናውቀው 13ኛዋ ወራችን ብለን እንጠራታለን። ጳጉሜን ከሌሎች ወራት ስሟ የተለየ ሆኖ ይሰማል። ጳጉሜን ሲጠራን ለማለት ነው። ለመሆኑ ግን ጳጉሜን ማለት ምን ማለት ነው? አመጣጧስ እንዴት ሊገለጽ ይችላል? መጋቢ አዲስ ሮዳስ ታደሰ በምስራቅ ፀሐይ ቀበና መድኃኔዓለም የትርጓሜ ሐዲሳት መምህርና የስብከተ ወንጌል ኃላፊ ለዚህ ጥያቄ መልስ ይሰጡናል። ሌሎችም ማብራሪያዎች አሏቸው። ጳጉሜን ማለት የግሪክም በግሪክም ኤፓጉሜን ትባላለች። በእኛ ጳጉሜን እንላታለን። ትርጓሜዋም ተረፍ ይሏታል ሊቃውንት። ትርፍ ወይም አመቱ በዕለት ሲለካ የተረሳ ብለው ሊቃውንት ያትታሉ። እንደሚታወቀው ጳጉሜን 13ኛ ወራችን ናት። የጳጉሜን አመጣጥ ቀደምት ኢትዮጵያውያን ተንትነው በባሕረ ሐሳብ ወይም በአቡሻህር መጻሕፍታቸው ላይ አስፍረዋል።
ይኸውም ከመስከረም 1 እስከ ነሐሴ 30 ያሉት 12 ወራት 30 ዕለታት ያላቸው በአጠቃላይ ስናሰላቸው 360 ዕለታት ናቸው። ታዲያች 5 ቀን ከየት መጣች የሚለውን ነገር ጠንቅቀው አባቶቻችን አስልተዋል። እንግዲህ አንድ ዕለት የምንለው ያው እንደሚታወቀው 24 ሰዓት ነው። ቀደምት ኢትዮጵያውያን ግን በጣም በተራቀቀ ዕውቀታቸው እስከ 6ኛው ማይክሮ ሰከንድ ያሰሉ ነበር። ሳድሲት ይሏት ነበር። 5ኛዋን ማይክሮ ሰከንድ ሐምሲት፣ 4ኛዋን ማይክሮ ሰከንድ ራብዒት፣ 3ኛዋን ሳልሲት፣ ቀጥለው ካልኢት ወይም 24 ሰከንድ። ከዛ ነው ወደ ደቂቃ የሚሄዱት። ከደቂቃ በመቀጠል ኬክሮስ ነው የሚሉት። ኬክሮስ ማለት 24 ደቂቃ። ከዛ ወደ ሰዓት ነው የሚሄዱት። ስለዚህ ምጡቅና ረቂቅ በሆነ ዕውቀታቸው በአንድ ዕለት ውስጥ 46 ቢሊዮን 656 ሚሊዮን ጥቃቅን ሳድሲቶች እንደነበሩ የደረሱበት ቀደምት ኢትዮጵያውያን ናቸው በመጀመሪያ ደረጃ ብለን ማንሳት እንችላለን። ስለዚህ በእያንዳንዱ 24 ሰዓት ውስጥ ያለውን ትርፍ ዕለት አጥንተው አውቀውታል። ለዚህ ነው ጳጉሜን ማለት ትርፍ ማለት የሆነው። በአንድ ዕለት ውስጥ እንደ ሊቃውንቱ አሰራር 52 ካልኢትና 31 ሳልሲት አለ ይላሉ። ለሰው በሚረዳው እናቅርበው። 52 ካልኢት ማለት ያው ቅድም 24 ሰከንድ ብለን አንድን ካልኢት ስላየን 1248 ሰከንድ ማለት ነው። 31 ሳልሲት ማለት ደግሞ 12.4 ሰከንድ ወይም ቅጽበት በአማርኛው የምንለው ነው። ስለዚህ በአንድ ቀን ውስጥ 1 ደቂቃና 0.4 ሰከንድ ትርፍ አለ ማለት ነው። ስለዚህ ከመስከረም 1 እስከ ነሐሴ 30 እነዚህ ትርፍ ደቂቃዎች ሲጨመሩ እንዴት ውጤት እንደሚያመጡ እስቲ አባስተን እንመልከተው። በመጋቢ ሐዲስ ሮዳስ የተገለጸው ስሌት በተለይ ለመጀመሪያ ጊዜ ለሚሰማው ሰው ከበድ ይላል፣ በቀላሉ ለመረዳትም አስቸጋሪ ሆኖ ይሰማል። ስሌቱ ሲደማመር በየዕለቱ የሚተርፈውን የ1 ደቂቃ ከ0.4 ሰከንድ እነዛ የምንላቸውን ትርፍ ቀናት ይሰጠናል። ጳጉሜ ውስጥ የምናያቸውን 5 ወይም 6 ቀናት ማለት ነው። መጋቢ ሐዲስ ሮዳስ ስሌቱን በብዜት ቀመር ደግሞ እንዲህ ያብራሩታል። 52 ካልኢት ወይም 1240 ሰከንድን 48 ሰከንድን ለ360 ዕለታት ስናበዛቸው 18720 ካልኢት ወይም 449280 ሰከንድ ይሆናሉ። ይህን ወደ ደቂቃ ብንለውጠው 7488 ደቂቃ ይሆናል። ይህን ደግሞ ወደ ዕለት ስለውጠው 5 ዕለት ይሆናል ማለት ነው። ስለዚህ ጳጉሜን ማለት ከእያንዳንዱ ዕለት እነዚህ ትርፍ ደቂቃዎችና ሽርፍራፊ ሰከንዶች ተጠራቅመው የሚሰጡን ዕለት ነው እንግዲህ ጳጉሜን የምንለው። ይሄ በጣም የሚገርም የአባቶቻችን ስሌት ነው። የጳጉሜ ቀናት ጊዜ 5 እና 6 ይሆናል። ሌላም ደግሞ አለ። መጋቢ ሐዲስ ሮዳስ በመጨረሻ እያንዳንዱን 5 6 እያሉ በጣም ሰፋ ባለ ሁኔታ ያብራራሉ። 5 6 ይሆናል። በጣም ደግሞ በሚረቅ ምስጢራቸው ወደ 7 የሚያደርሷት ሊቃውንት አሉ። እስቲ የሁሉንም ነገር ማየት ብንችል መልካም ይመስለኛል። የጳጉሜን 5 ነገር ከዛ 6 እናያለን፣ ከዛ 7 እናያለን። ለምሳሌ እነ መጸው እነ ሐጋይ እነ ጸደይ ክረምት ያላቸው ቀናት ስንት ነው ሲባል 91 ዕለት ይላሉ ሊቃውንቱ። ግን አንዳንዱ ከየጳጉሜን የተወሰደ ዕለታት ነው እና 1 ዕለት ትተርፋለች። እቺ ዕለት ጳጉሜን 5 ናት። ለምሳሌ 365 ዕለት ለሳምንታት ስናካፍለው ለ7 52 ሳምንታት ደርሶ 1 ዕለት ይተርፋል። እቺ ትርፋ ጳጉሜን 5 ናት ማለት ነው። በሊቃውንቱ ዕለተ ምሪያ አይዋዲት ትባላለች። ዕለተ ምሪያ ማለት የመድኃኒት ዕለት እንደማለት ነው። ምክንያቱም መድኃኒታችን ክርስቶስ የተወለደበትን ዕለት የምታሳውቅ ማለት ነው። እንዴት ተገናኘ ቢባል ጳጉሜን 5 ለምሳሌ ያሁኑ ሰኞ ነው። የ2011 የልደት በዓል የሚውለው ሰኞ ነው። ልደተ ክርስቶስና ጳጉሜን 5 አይለያዩም በዕለትነት ደረጃ ማለት ነው። ስለዚህ ኤፓጉሜኔ የሚሉት ትርጉሙ ይሄ ነው። ሌላው 6ኛዋ ጳጉሜን በኢትዮጵያውያን የዘመን ቀመር ስሌት መሰረት 1 ዓመት 365 ዕለት ከ15 ኬክሮስ ከ6 ካልኢት ወይም ከ6 ሰዓት ከ2 ደቂቃ ማለት ነው። እነዚህን እስቲ እንደምራቸው 6 ሲደመር 6 12 12 ሲደመር 6 18 18 ሲደመር 6 24 ይሆናል። ይሁን በዘመነ ሉቃስ መጨረሻ በዘመነ ዮሐንስ መጀመሪያ የምናገኛት ጳጉሜን 6 ማለት ነው። ይሄ እንግዲህ ያው የጳጉሜን 6 ስሌት ነው። ሌላው የጳጉሜን 7 ስሌት ጠንቅቆ አባቶቻችን አቡሻህሩ ላይ ጽፈዋል። የጳጉሜን 7ን ስሌት እቺ ብዙ ጊዜ ማትታይናት ጳጉሜን 7 አዎ ስሌቷ
ሁኔታዋን እናምጣና ሁኔታዋን ማየት እንችላለን። እንግዲህ አንድ አመት ቅድም እንዳልኩ 365 ዕለት ከ15 ኬክሮስ ከ6 ካሊት ወይም ከ6 ሰዓት ከ2 ደቂቃ ከ24 ሰከንድ ነው። ካሊት ቅድም ስላሰላ ነው ማለት ነው። ስለዚህ የ2 ደቂቃ ከ24 ሰከንድ ጥርቅም ወይም በእያንዳንዱ ያየና 0.4 ሰከንድ ተጠራቅማ መሰጠን ዕለት ነው። ስናሰላው የ5 አመት 30 የ10 አመት 60 ካሊት 1 ኬክሮስ ወይም 24 ደቂቃ ይሆናል። የ100 አመት 10 ኬክሮስ ወይም 240 ደቂቃ የ200 አመት 300 አመት 30 400 አመት 40 500 አመት 50 600 አመት 60 ኬክሮስ እንግዲህ 1 ዕለት ወይም 1440 ደቂቃ ይሆናል። ሰባተኛይቱ ጳጉሜን ይሏታል ሊቃውንቱ። እቺ እንግዲህ እንዲህ ሲባል ግን ዛሬ ጳጉሜን 7 ነው ተብሎ ዕለቱ በደንብ ይከበራል ማለት አይደለም። በህሊና ብቻ እንድትታሰብ ነው ሊቃውንት ያዘዙት። በህሊና ብቻ ታስባ ድቁቅ ደቂቃ ከሰከንድ ስለወጣች ተንቃ እንድትተዋለች እንጂ ካሌንደር ላይ ጳጉሜን 7 ተብላ ትጻፋለች ማለት አይደለም። 5 እና 6 ናቸው ብዙ ጊዜ በካሌንደር ላይ። አዎ ግን ያቺ ትታሰባለች ነው በሂሳብ ደረጃ። እንግዲህ አሁን በ12 ጊዜ እንደዚህ ነገር ተመላልሶ 13ኛው ከተጀመረ 311 ሆኖ በዘመነ ሉቃስ ይኸው ሊፈጸም 289 አመት ይቀራል። እንግዲህ በ2300 ዓመተ ምህረት ላይ ይሆናል ማለት ነው። 7 ይባንደፊ አርገ ያየያ አርገ ባቆንደፊ አርገ ቀደም ሲል ከቀረበው ዝግጅት በማስከተል ነው አበባዮሽ የጋሻ በራ ሞላን ዜማ ይጋበዝናችሁ። እየተከታተላችሁ የምትገኙት የአዲስ ገጽ ልዩ የአውደ ዓመት የዋዜማ ፕሮግራምን በኤፍኤም አዲስ 97.1 ላይ ነው። ይህ የአውደ ዓመት ዋዜማ ልዩ ፕሮግራማችን እስከ 12 ሰዓት ድረስ ይቀጥላል። አድማጮቻችን እንግዲህ ከ10 ሰዓት ጀምሮ የተለያዩ አስተያየቶቻቸውንና የእንኳን አደረሳችሁ መልእክቶቻቸውን በስቱዲዮ የስልክ መስመራችን 0115 52 5484 እና 85 ላይ ያደረሱን ይገኛሉ። ወደ ኋላ ላይ የብዙዎቹን አስተያየቶች ሰብሰብ አድርገን የምናቀርብ ይሆናል። በነገራችን ላይ ይህንን ፕሮግራም ስፖንሰር አድርጎ ያቀርበው ጊፍት ሪል ስቴት ነው። እንኳን ለ2011 ዋዜማ በሰላም አደረሳችሁ ይላል። አድማጮቻችን አሁንም በድጋሚ ከአውደ ዓመት ዋዜማ ልዩ ፕሮግራማችን ጋር መልካም ቆይታ እንድታደርጉ እንመኛለን። የሀገራችን ህዝቦች የዘመናት ያብሮ መኖር መርህ መሆኑን የሚያመለክቱ ትውፊታዊ አባባሎችና ምሳሌያዊ አነጋገሮች በብዛት አሉ። በጋራ የመኖርን አስፈላጊነት የመተባበርን ጥቅም የሚያሳዩ በርካታ በአማርኛ እንኳን ከሚነገሩ አባባሎች መካከል የተወሰኑትን ማንሳት እንችላለን። ለምሳሌ ያህል ጥርስና ከንፈር ሲደጋገፍ ያምር፣ ከሰው ጋር ሲኖሩ ደግ ሆኖ አህያ ሲጭኑ 3 ሆኖ፣ ጋን በጠጠር ይደገፋል፣ አንድ እንጨት አይነድም
አንድ ሰው አይፈርድም። እንዲህ ያልን ሌሎችን ማንሳት እንችላለን። አድማጮችም በየአካባቢያቸው የሚነገሩ መሰል አባባሎችን በ801 በአጭር የጽሑፍ መልእክት መቀበያችን ኤምዲን በማስቀደም አድርሱን። በእኛ በኩል ግን በተለያዩ የሀገራችን ቋንቋዎች የሚነገሩና አንድነትንና አብሮ መኖርን አስፈላጊነቱን የሚያሳዩ ትውፊታዊ አባባሎችን የሚነግሩንን የየቋንቋውን ተናጋሪዎች በአካልም አግኝተን በስልክም ደውለን ለመጋበዝ ሞክረናል። ካሰባሰብናቸው አባባሎች መካከል የተወሰኑትን ለእናንተ እናደርሳለን። ካገኘናቸው አባባሎች መካከል በጉራግኛ ቋንቋ የሚነገረው አንዱ ነው። ባበነ በትባበነ ምርችግነረ አትወህር ይንም ሰው ወይ አሩ ቋንቋ ምን ደብርቃነረ። በአማርኛ ደግሞ ከተባበርን ምን ችግር አለ? አንድነት ፍቅር ነው። አንድነት ደስታ ነው። በዚህ ጉዳይ ምን ችግር ያመጣል? በአማርኛ አንድነትና ፍቅር የማይነጣጠሉ መሆኑን የሚያስገነዝብ የጉራግኛ አባባል ወይም ተረትና ምሳሌ ሆኖ ነው ያገኘነው። አንድነት ባኝዋክ ተረትና ምሳሌ ደግሞ እንዲገለጻል። በረኛዋክ በወግ ዶዶ ማለት የጋራ ሀብታችንን በጋራ መጠበቅ አለብን የሚል ነገር አለ። ለምሳሌ አንድ ላም ካለን ላሟ ልጇ መጣ ወተቷ እንዳይጨርስ በጋራ መጠበቅ አለብን የሚል ትርጉም ነው አለ። ስለዚህ ስለ አንድነት ነው የሚያወራው። ነገሩን ላሰበበት እውነት ነው። ተባብረው የጋራ ሀብትን መጠበቅ የጋራ ተጠቃሚነትን ያረጋግጣል እንደማለት ነው። አለዚያ በምሳሌው መሰረት ላሟን በጋራ መጠበቅ ካልተቻለ ወተቷን የሚጠጣው ጥጃው መሆኑ ነው። የሚገርም ብሂል ይመስለናል አባባሉ፣ ቀለል ያለ ሐሳቡ ግን ጥልቅ የሆነ። እስቲ ደግሞ አንድ እናክል። አንድነት በከፍኛ ጉቤጊዶ ጢቤ ሜቶ ሲተረጎም ብዙ ዘመድ ያለው ወይም ብዙ አባል ያለው አካል ጥንካሬ ወይም ኃይል አለው። አድማጮቻችን፣ አንድነት በሀገራችን ልዩ ልዩ ማህበረሰቦች ዘንድ ቅድሚያ የሚሰጠው የአብሮ መኖር መሰረት መሆኑን እያየን ነው። በየቋንቋው ይህንኑ የሚመለከቱ ብሂሎችን ነው እያሰማናችሁ የምንገኘው። ወደ በኋላ ላይ ደግሞ የተወሰኑ አባባሎችን ይዘንላችሁ እንመለሳለን። ያለነው ወደ 2011 ዓመተ ምህረት መሻገሪያ በሆነችው ጳጉሜ 5 ቀን ላይ ነው፣ የአዲስ ዓመት ዋዜማ ላይ። አብራችሁን በመቆየት ይህንን ልዩ የበዓል ዋዜማ ፕሮግራማችንን ትከታተሉ ዘንድ በድጋሚ እንጋብዛለን። አድማጮቻችን እንግዲህ እየተከታተላችሁ የምትገኙት የአዲስ ገጽ ልዩ የአውደ ዓመት የዋዜማ ፕሮግራምን በኤፍኤም አዲስ 97.1 ላይ ነው። እንግዲህ መስፍኔ አሁን የምንገኝበት የመስከረም ወር መጨረሻ መንደርደሪያዋ ላይ ነን። አሁን የምንገኘው ጳጉሜ 5 ላይና የባሉን መዳረስን በተመለከተም እንዲሁም ደግሞ በሀገራችን ላይ በአሁኑ ወቅት ያለውን ለውጥ በተመለከተ የተለያዩ ኢትዮጵያውያን ከውጭ ሀገራት በመግባት ላይ ይገኛሉ። እንግዲህ እነዚህ ደግሞ ከውጭ የሚመጡ ወገኖቻችን ብዙዎቹ አገርን ወገንን መናፈቃቸውን በተደጋጋሚ ሲናገሩ እንሰማለን። እውነት ነው። ቤተሰብንም ሀገርንም ሁሉንም ነገር የበዓሉም ያለውን ሁኔታ ልክ ነው። በተለይ ደግሞ እንደዚህ በዓላት ሲሆኑ በተለይ መምጣቱ ራሱ ገና ሲያስቡት ነው ናፍቆታቸው በጣም ይበዛና ልክ እንዳልሽው ሀገርንም ወገንንም በዓላትንም ሲሆኑ በዓላትን የመናፈቅ ስሜት አላቸው ማለት ነው። ከዝግጅቶቹም ጋር ከተለያዩ ነገሮችም ጋር በመነሳት ማለት ነው። እንግዲህ ይህንን ናፍቆትን በተመለከተ በአንድ ወቅት ገጣሚና ሰዓሊ ገብረ ክርስቶስ ደስታ ሀገሬ በሚል ርዕስ በጻፈው ግጥም አስነብቦ ነበር። ልክ ነው። ይህንን ግጥም ስናነሳ በተለይ ደግሞ የ2011 አዲስ ዓመት ምክንያት በማድረግ ቀደም ሲል እንዳልነው ብዙ ሰዎች ብዙ ወገኖቻችን ወደ አገር ቤት መጥተዋል። እነዚህ ሰዎች ከሚሰማቸው ስሜት ጋር የተያያዘ መስሎ ስለታየንም ነው ይህንን ግጥም ብናቀርበውስ ብለን የወሰን ነው። ሀገሬ ውበት ነው ለምለምና ነፋስ የሚጫወትበት። አድማጮቻችን በመከታተል ላይ የምትገኙት መስፍን አሰፋ የሚዲያ ፕሮግራም ዝግጅት ከኤፍኤም አዲስ 97.1 ጋር በመተባበር የሚያቀርብላችሁ የአዲስ ገጽ ልዩ የአዲስ ዓመት የዋዜማ ዝግጅትን ነው። ሺህ ትናንቶች ከአዲስ ነገን አይበልጡም ይባላል። አዲስ ቀን አዲስ መሆኑን ለመግለጽ ያም ብቻ አይደለም፣ አዲስ ነገርን ይዘው ሊመጡ እንደሚችሉ ለማመላከትም ሰዎች አባባሉን ይጠቀሙበታል። ከዚህ አባባል አንጻር ቀጥለን የምናቀርበው እንግዳ አዲሱ ቀን ማለትም ያለፈውን ዓመት 2010 ዓ.ም ማለት ነው አዲስ ነገር ለህይወቴ ይዞ መጥቶልኝ ነበር ይለናል። ዳንኤልና መስፍን በስልክ አነጋግረውታል።
ጤና ይስጥልኝ መሐመድ፣ እንደምን ሰነበትክ? ሰላም ነው። እኔም መስፍን አለው የስራ ባልደረባው ዳንኤል እንደምን ነህ? እሺ ሰላም ነኝ። እኔ ያለው መሐመድ ባላለው። እስቲ የት እንዳለህ መጀመሪያ ንገረን እስቲ መሐመድ። ቡታጀራ። ዛሬ እንግዲህ የአዲስ ገጽ ፕሮግራማችን እንግዲህ ያደረግንህ ልክ የዛሬ ዓመት በዚሁ ቀን የ10 ሚሊዮን ብር ዕጣ አሸናፊ እንደነበርክ ሰምተን ነበርና ስለሱ ጉዳይ እስቲ አንሳልን። አዎ ነበርኩ። የዛሬ በመጀመሪያ 2011 በሰላም አደረሳችሁ ባለው። እንኳን አብሮ አደረሰን። እንኳን አብሮ አደረሰን። የፍቅርና የብልጽግና ዘመን ይሁንልን ለሁላችን ማለት ነው። እኛም እንደሱ እንላለን። ላንተ የፍቅርና የሰላም ጊዜ ይሁንልህ እስከ ቤተሰቦችህ። የፍቅር ዘመን ይመስለኛል። ያው እኔ ጀምሬያለሁ፣ እንደገና ደግሞ አሁን ዘንድሮን ደግሞ አለው እያልኩ ነው። እስቲ የነበረውን ሁኔታ አስታውሰን። ትኬቱን እንዴት ቆረጥክ? እድለኛነትን እንዴት ሰማህ? እስቲ ዘርዘር አድርገህ አንሳልን። የቆረጥኩት በአብዛኛው ጊዜ ሎተሪ አንዳንዴ እሞክራለሁ። እየሞከርኩ እያለሁ ያ ሎተሪ አዝዋሪ መጣና ጓደኛ የነበረ አብረን እዛ ስራ ቦታ የምንቀላለድና የምንጫወት ከኔ ጋር ሊያሳልፍ ጓደኛ የነበረ ጓደኛዬ ቆረጠውና ትኬት አዝዋሪ ጋር ይጨቃጨቃሉ። ሲጨቃጨቁ ሎተሪውን ይሄ 66 እኔ አይመቸኝም ብሎ ለትኬት አዝዋሪ ምን ይመልስበታል። እኔ ደግሞ ይመልስበት ለምን ትመልሳለህ? መጀመሪያ ለምን ቆረጥ? ስለዚህ እሱ ይከስራል ምናምን አልኩ። አያገባኝም ብሎ ሲወረውርበት በላምጣ እኔ ቁጥር ምናምን ሴጣ ምናምን አላ እንዲህ የተቀበልኩት ቁጥሩን ማለት ነው። ከዛ የእሱን እድል ወደ እኔ መጣ። ይህ በራሴ ውስጥ ደግሞ ቀለብ አድርጌ በፊታቸው 50 ብር ሰጠሁትና ሎተሪ አዝዋሪው በጳጉሜ 3 ነበር የቆረጡት። መስከረም 2 ታየው ደርሶኛል። ሎተሪ እንደወጣልህ ስታይ ምን ተሰማህ? ማመንህ ምን ደረጃ ነበር? መጀመሪያ ይደርሰኛል ብዬ አልገመትኩም። በእርግጥ እንዳልኩም ይደርሰኛል እንደዚህ ሎተሪ ቆርጬ ይደርሰኛል ብዬ ምንም አልገመትኩም ነበር። መጨረሻ ሎተሪ አዝዋሪው ሲያሳየኝ እኔም አላየሁትም። በእርግጥ እኔ እንደዚህ ደርሰኛል ይኸው ብዬ ለአንድ ጓደኛ የተሰጠው ደርሶታል ብሎ እሱ ከኔ ቀድሞ ፌንት በላልተው ፌንት ሊበላ አንዱን ጓደኛዬ ከከረምቡላ እየተጫወተ ነበር። እዛ ከረምቡላ ነበር የምሰራ ነበር። ከዛ ከረምቡላ ወንዳን 5 ነው አለና ኳሱ በተነ። እኔ ይሄን ሲሉ ሊፎጉኝ ነው ያልኩና አላመኩ ቶሎ ብዬ ትኬቱን እነሱ እጅ ነበር ተቀበልኳቸውና አየሁ። ከዛ ታየው ደርሶኛል። አወራረድኩት። ታየው ጊዜ ቁጥሩና መውጫው ታያቸው እኩል መጣልኝ። ምንም ሳይል መውጫውና ሎተሪውን ይዤ ኮፒ አድርጌ ብቻ በፖስታ ቤት ወሰድኩና አሳሸኳቸው ሁለቱንም ማለት ነው። ለምንድን ነው ያሳሸከው? አይ ኮፒ አድርጌ ያሳሸኩ በምክንያት አንደኛ በቃ ራሴን በእርግጥ እኔ እንደ ስታይ እንደሌላ ሰው አልደነገጥኩም። ምንም ነገር አልመሰለኝም፣ የደረሰኝም አልመሰለኝም። ግን ተጠራጥሬያለሁ። ምናልባት ሰው ይከተለኛል ምናምን ብዬ ኮፒ አድርጌ ዋናውን በካልሲ ደበቅኩት። ኮፒው ደግሞ በቲኬት ብዬ እንዲምሰል ያስኩት ማለት ነው። እንዳይጠፋብን የደበቅከው ወይስ ሰው ይወስድብኛል ብለህ ነው? ይወስድብኛል ብያለሁ። በቃ ጥርጥሬ እንዳይወስድብኝ ነው። ስለዚህ ይህና ችል ደረሰው ሲባል ማንም ሰው ማጅራቴ ብል ወስድባል ብዬ ቀጥታ መናራዬ ዶልፊን ኮንትራት ወስዶት ማለት ነው 1700። እስቲ ቆይ እዚህ ላይ ቆም እንበልና መሐመድ ወደ ኋላ መለስ በልና ሎተሪው ከመውጣቱ በፊት የነበረን ህይወት እስቲ አንሳልን። በምን ስራ ነበር የምትተዳደረው? ቤተሰቦችን እንዴት ነበር የምታስተዳድረው? ቤተሰቦቼ ያው የሁለት ልጆች አባት ነበር። ያው በወቅቱ የነበረው ባለቤቴም ተጣልተን ያው ሄዳ ነበር አልነበረችም። ስለዚህ ደግሞ በወቅቱ የነበረውን ልጆቼን ቤት በተከራዮች ነበር። እኔ ግን ዝም ብዬ እንደ በቃ ምን በለ እንደ ጎዳና ተዳዳሪ የዞርኩ ነበረ ማለት ነው። ምንድን ነበር የምትሰራው? ከረምቡላ ነበረ ማጫወተው። በዛ ጊዜ የነበረ ህይወት ከባድ ነው ማለት ነው። ሁለት ልጆች ለማሳደግ ባለቤት አጠገብ የለችም? አሁን የለችም። ባለቤቴ የምችናለው እሷ እዛን ሰዓት ግን መጣል አሁን ደረሰው እንደተባለ በማግስቱ ነው የመጣችው። ሄሬነ አባትም እናትም እንደማይወድ ሚስትህም እንደማትወድ ታውቃለህ። ሚስቴ በዛን ሰዓት ስራ ሄዳለች ደህና ነው በሚል ማለት ነው። ይበቃህ ነበር ግን ሁለት ልጆች ለማስተዳደር ኮረምቡላ በማጫወት ከእጅ ወደ አሁንስ ያለህበት ሁኔታ ምን ይመስላል? ከአመት በኋላ ስንገናኝ ሎተሪ ደርሶ ባለድል ሆነ ሚሊዮነር ሆነ ነው ያገኘንህና ህይወት ምን ይመስላል? አሁን የምገኘው አንደኛ ስራ ጀምሬያለሁ። ለራሴም ለብዙ ልጆች የስራ እድል ፈጥሬ ስራ እየሰራሁ ነው ያለሁት። አንድ ሲኖ፣ አንድ ዶልፊን ገዝቼ እንደገና 3 ባጃጅ ገዝቼ የአንድ 8 ሰው የ10 ሰው አካባቢ በለው በቃ 10 ሰው አካባቢ ስራ እድል ፈጥሬያለሁ። በሁለተኛ ደረጃ ደግሞ ለራሴ አንድ ዲካፕ ሃይሉክስ ከውጭ ፍቃድ አስወጥቼ ያስገባዋታለች። እንደገና ለራሴ ደግሞ ከውጭ እቃ ኬርዌይ የመኪና ፍላት ኬርዌይ የሚባላለው እሱን እያስመጣሁ ነው ከውጭ ፍቃድ ከመንግስት ፍቃድ ጨርሼ። ስለዚህ አሁን ያለሁት
ባለውበት ደረጃ ጥሩ ነው። ተለውጫለሁ። መኖሪያ ቤት ሰርቻለሁ። ቤቱን ገዝተህ ነው ወይስ ሰርተህ ነው? ቤቱን የተሰራ ቤት ገዛውና አደስኩት፣ ዘመናዊ ያደረኩት። ዘንድሮስ ግን ሎተሪ ቆርጠሃል እንዴ መሐመድ? አዎ ቆርጫለሁ። ዘንድሮ ቢያንስ ለራሴ እኔ ያው እድል ሁለት የለም አንድ ነው የምቆርጠው። አንድ ቆርጬ ግን እስከ 7,000 የሚሆን ሎተሪ ቆርጫለሁ። 7,000 ትኬት ነው በገንዘብ? ትኬት አዲስ አበባ ሲሄድ አስቆርጠውኛል። ወደ አንድ ጊዜ 400 አካባቢ ዝዋይ ቆርቁት አስታውሳለሁ። ብቻ በአብዛኛው ጊዜ አሁን እኔ በያዝኩት ቡታጀራ ቁጥር የለውም ብቻ በድምሩ ሲይዘው እኔ ከ5,000 እስከ 7,000 ይሆናል የሚል ግምት ይዟል። ዘንድሮ ብቻ የተቆረጠው ገንዘብ ስኛ እኔ አንተ እጅ ጥሩ ነው እድል አለ ቁረጥልኝ እያሉ ማለት ነው። አንተ ስለደረሰ እድለኛ ነህ። አሁን ደግሞ እኛንም እድል እንዲደርሰን አድርገን ነው የደረሰ። አንተ ባለፈው አመት ነው ጳጉሜ 3 የቆረጥከው ሎተሪን የደረሰና ጳጉሜ 5 ታከብራታለህ? የደረሰ ሎተሪ ቀን ጳጉሜ 4 ነው የማከብረው። ጳጉሜ 4 ነው የማከብረው። ለምንድን ነው? ጳጉሜ 4 የዛን ቀን ውጭ ያደርኩበት ቀን ነው። ማለት እግዚአብሔር እንደሚያደርግ እኔ ይደርሰኛ ብዬ አልጠበኩትም። ግን በተለያዩ ብስጭት አይነት ሆኖ በቤትም ከባሌ ጋር ሰምቼ ጋር ጣልቼ ውጭ ነበርኩ። በዛን ታይም በቃ እስኪ ዘንድሮ የምታደርገኝን አንተ ታውቃለህ ብዬ ጳጉሜ 4 አክብሬው ሌሊቱን ሙሉ ስዞርና ስታድራለሁ። ማለት መንገድ ነው ያደርኩት፣ ውጭ ነው ያደርኩት። በቃ ስዞር ነጋብኝ። በዛው ሲነጋ ነው ከሰው ጋር ተጀመርኩት ማለት ነው። እንደ ጅብ እንዳውድ እስኪ የምታደርገኝን አንተ ታውቃለህ ብዬ እግዚአብሔርን ስለምን ምን ስል ነው ያደርኩበት ቀን ነው ጳጉሜ 4። አዲሱንስ አመት ምን አይነት እቅድ አለህ? አዲሱ አመት የሰላምና የብልጽግና ይሁንልን እያልኩ በመስከረም 1 ስሰራበት ከነበረ ድርጅት ላይ ከባለቤት ጋር ተነጋግረናል። የተወሰነ ስፖንሰር አድርጌ ግሮሰሪ ያለው እዛ ግሮሰሪ ላይ የተወሰነ ግብዣ አደርጋለሁ ብዬ ለሰው ጋር ተነጋግረናል። እስቲ ለማጠቃለል ያህል መሐመድ የመልካም ምኞት መግለጫ የምታቀርብላቸው ሰዎች ካሉ እናንሳና ይህንን ውይይታችንን እናብቃ። የመልካም ምኞቴን የምገልጸው እኔ መከላከያ ነበርኩ። በአጠቃላይ የመከላከያ ሰራዊት አባላት በሙሉም እንኳን አደረሳችሁ እንድትሉኝ እፈልጋለሁ። በሁለተኛ ደረጃ የአጠቃላይ የኢትዮጵያን ሕዝብ በሙሉም በአቶ አብይ አህመድ ዘመን የፍቅርና የሰላም እንዲሆንልን መልካም ምኞት እገልጻለሁ። እንኳን አደረሰ እንድትሉኝ እፈልጋለሁ። በሶስተኛ ደረጃ የቡታጀራ አንዳንድ ጓደኞቼና ቤተሰቦቼ አይዞህ ይሄን ገንዘብ አላግባብ መጥፋት የለበትም ጥሩ ቦታ መዋል አለብን ሲያግዙኝ የነበሩ ወዳጅ ዘመድ የሆኑም እንኳን አደረሰ እንድትሉኝ እፈልጋለሁ። እሺ፣ መልካም በዓል። እናመሰግናለን መሐመድ። መልካም በዓል ይሁንልህ። እሺ፣ መልካም በዓል ለሁላችንም። አድማጮቻችን በመከታተል ላይ የምትገኙት መስፍን አሰፋ የሚዲያ ፕሮግራም ዝግጅት ከኤፍኤም አዲስ 97.1 ጋር በመተባበር የሚያቀርብላችሁ የአዲስ ገጽ ልዩ የአዲስ ዓመት የዋዜማ ዝግጅታችን ነው። በነገራችን ላይ ይህንን ፕሮግራም ስፖንሰር አድርጎ የሚያቀርብልን ጊፍት ሪል ስቴት ነው። በ011 5525484 እና በ011 5525485 ላይ ፕሮግራማችንን ከጀመርን ሰዓት አንስቶ የተለያዩ አድማጮቻችን እየደወሉልን ይገኛሉ። በርካቶች ናቸው የደወሉልን። ጥቂቶቹን እናንሳ። በርካታ አድማጮች ናቸው የደወሉልን። አንዳንዶች ፕሮግራማችን ላይ ያላቸውን አስተያየት የገለጹበት ነው። አንዳንዶች ደግሞ ለወዳጅ ዘመዶቻቸው እንኳን አደረሳችሁ በሉልን ብለው መልእክታቸውን ያደረሱ፣ እንዲሁም አንዳንዶች ደግሞ በየአካባቢያቸው መብራት መጥፋቱን ውሃ መቋረጡን እየነገሩን ያሉ አድማጮቻችን ናቸው። ከነኚህ መካከል አለማየሁ ሙሉጌታ አንዱ ናቸው። ከአቡሴራ አቃቂ ወረዳ እንኳን አደረሳችሁ ብለውናል። ፕሮግራማችንን እየተከታተሉ መሆኑንም ነው እንዲሁ የገለጹልን። የማነ አሰፋ ከበዴሳ አዲስ አበባ ለሚኖረው ወንድሜ ወንደሰን አሰፋ፣ አዳማ ለሚኖሩት ወንድሞቼ ሚኪያስ አሰፋና መገርሳ አይሉ እንኳን አደረሳችሁ በሉልን ብለው መልእክታቸውን ለኛ አድርሰውናል። ሌላው አድማጫችን አብዲ አደሬ ይባላል። ከአዳማ ነው የደወለው። ቀደም ሲል መግቢያችን ላይ የአስቴር አወቀን አባዮሽ የሚለውን ዜማ አሰምተን ነበርና በተለይ ደግሞ በቅርቡ ጠቅላይ ሚኒስትር ዶክተር አብይ አህመድ ዜማውን በማስመልከት ባልንጀሮቼ ቁሙ በተራ ሳይሆን መቆም ሳይሆን ባልንጀሮቼ እንስራ በጋራ የሚል ነገር አንስተው ነበርና እኔም ይህን ሀሳብ ልድገመው በሚል በአዲሱ ዓመት ባልንጀሮቼ እንስራ በጋራ ብንልስ የሚል ሀሳብ ሰጥቷል።
ሌላኛው ኃይል ይባላል ከአፋር ነው የደወለው ፕሮግራሙን እያዳመጥኩ ነው ካለ በኋላ እሱም ቀደም ሲል ዳንኤል እንዳልከው ለወላጆቹ በተለይ ደግሞ ለወድ ቤተሰቦቹ እንኳን አደረሳችሁ በሉልኝ የሚል መልእክት አስተላልፏል። አሁን እኔ ጋር ከተቀበልኳቸው አድማጮች መካከል ደግሞ ከበዴሳ በሂደት የተባሉ አድማጫችን ፕሮግራማችንን እያዳመጡ እንደሆነ ገልጸውልናል። አንዳንድ አስተያየትም ሰጥተውናል። ማቲያስ ደጀኔ ከባኮ ደግሞ ደውሎ ለእናቱ ለወይዘሮ አምሳለ ወርቅ አበበና ለባኮ ነዋሪዎች በሙሉ እንኳን አደረሳችሁ፣ እንኳን ከዘመን ወደ ዘመን በሰላም አሸጋገራችሁ በልልን ብለውናል። ሱዚ ከወላይታ ሶዶ ለመላው ኢትዮጵያውያን ሁሉ እንዲሁም ደግሞ ወደ አዲስ አበባ እየገቡ ላሉ ለገቡም ኢትዮጵያውያን ሁሉ እንኳን አደረሳችሁ በሉልን ብለው መልእክታቸውን አድርሰውናል። ይህንን ልዩ የአውደ ዓመት ዋዜማ ፕሮግራማችንን ስፖንሰር ያደረገው ጊፍት ሪል ስቴት ነው። አድማጮቻችን እንግዲህ እስከ 12 ሰዓት ድረስ ባለን ጊዜ የተለያዩ መልእክቶችና አስተያየቶች ካሏችሁ በስቱዲዮ የስልክ መስመራችን 0115525484 እና መጨረሻውን 85 እያደረጋችሁ መላክ ትችላላችሁ፣ መደወል ትችላላችሁ። አጫጭር መልእክቶችንም እናደርሳለን ካላችሁ 801 ያጭር የጽሁፍ መልእክት መቀበያችን ነው። ኤምዲን በማስቀደም መልእክቶቻችሁ እንድታደርሱን በድጋሚ እንጋብዛለን። የስፖንሰራችንን የጊፍት ሪል ስቴትን መልእክት እንስማና በማስከተል አድማጮቻችን በመከታተል ላይ ያላችሁት አዲስ ገጽ ልዩ የአውደ ዓመት ዋዜማ ፕሮግራማችንን ነው። እስከ 12 ሰዓት ድረስ ይዘልቃል። የአንድነት ቀን ተብሎ በተሰየመው ዕለት ላይ እንደመገኘታችን የተለያዩ ሐሳቦችን እያነሳን እንገኛለን። ቀደም ብለን ማንሳት የጀመርነው አንድ ጉዳይ እንደነበረ የምታስታውሱት ነው። አንድነት በተለያዩ የሀገራችን ቋንቋዎች እንዴት ይገለጻል ስንል ያሰባሰብናቸውን አባባሎች ወደ እናንተ እያደረስን ነበር። እናንተም በየአካባቢያቸው የሚነገሩ መሰል አባባሎችን በ801 በአጭር የጽሑፍ መልእክት መቀበያችን ኤምዲን በማስቀደም አድርሱን። አንድነት በሁሉም የሀገራችን ሕዝቦች ዘንድ ቅድሚያ የሚሰጠው ሆኖ ይገኛል። በአባባሎቻችን የሚታይም የሚገለጽም ነው። በአማርኛ እንኳን ከሚነገሩ አባባሎች መካከል አንዳንዶቹም በተጨማሪ ለማስታወስ ያህል ብናነሳ ዘመድ ቢረዳዳ ችግርም አይጎዳ፣ በአንድ እጅ አያጨበጭቡም፣ አንድ ጣት ቁንጫ አይገድልም የሚሉትን ማስታወስ ይቻላል። መሰል የሆኑ አንድነት ኃይል መሆኑን የሚያሳዩ አባባሎችን በተለያዩ የሀገራችን ቋንቋዎች ውስጥም እናገኛለን። በትግርኛ እናሰማችሁ። ዘሓበራ አጻብዕት ሲያ ዓርቃየ ጸንበዓ ይባላል በትግርኛ። እንግዲህ ጣቶች አንድ ላይ ከሰመሩና አንድ ላይ ከተሳሰሩ ምንም ይሁን ምንም የሚያሸንፋቸው የለም። ጠንካራውን ቀርቀሃም ራሱ ተባብረው ጣቶች ተባብረው ይሰብሩታል። ጣቶች ተባብረው እንደፈለጉ ያረጉታል። ስለዚህ መተባበሩና አንድ መሆን ምን ያህል ጠንካራ እንደሆነና ምን ያህል የምትፈልገው ነገር ውጤታማ እንደሆነ ነው የሚያመላክተው በአማርኛው ትርጉም። ቀርካን የሚያህል ጠንካራ ነገር ለመስበር የጣቶች መተባበር ብቻ በቂ መሆኑን ነው ከአባባሉ የምንረዳው። መሰሌውን ሐሳብን የያዘ አነጋገር በሶማሊኛ ቋንቋ ውስጥ ይነገራል። ጋዕማ ወደጅር በይወሕኩ ጎያን እጆች አንድ ላይ ሲጣመሩ ብዙ ስራ ይሰራሉ። በሶማሊኛ ቋንቋ የሚነገረውን አባባል ነው ያሰማናችሁ አድማጮች። እጆች ሲጣመሩ ብዙ ስራ ይሰራሉ፣ በአንድነት መስራት ውጤቱን ያማረ ያደርገዋል ነው ነገሩ። ይህን መሰል ሐሳብ የያዘ አባባል በአደርኛም ውስጥ እናገኛለን። እናሰማችሁ። በአደረኛ አንድነት ማለት አሃድነት ይባላል። አሃድነት ቅዋንታ ይባላል። በአነጋገር ዘይቤ የሆነ በአንድ ሆኖ መስራት ውጤታማነትን ለመግለጽ ደግሞ በጨዋታ መካከል አሃድነት ቅዋ መልታ ይባላል። አንድነት ኃይል አይደለ ይባላልና ኃይል ነው ማለት ነው። እንደሰማችሁት አድማጮቻችን በአገራችን በሚገኙ በርካታ ቋንቋዎች አንድነት ቅድሚያ የሚሰጠው ጉዳይ ነው። ይህም ጥልቀት ያላቸው ሐሳቦች በሚያነሱ አባባሎች የሚገለጽ መሆኑንም መገንዘብ የሚቻል ይመስለናል። አድማጮቻችን ያሰባሰብናቸው አባባሎች እነዚህ ብቻ አይደሉም። አንድነት በተለያዩ የሀገራችን ቋንቋዎች እንዴት እንደሚገለጽ ተጨማሪ አባባሎችን ይዘን ወደ ኋላ ላይ እንመለሳለን። ይህ የአውደ ዓመት ልዩ የዋዜማ ፕሮግራማችን እስከ 12 ሰዓት ድረስ ይቀጥላል። የበቆዳ ያለው
መስፍን ምናልባት አድማጮቻችንም እንደምታስታውሱት ከአመታት በፊት በተለይ በዓላት በመጡ ቁጥር የምንሰማው እንዲህ ያለ ድምጽ ነበር ከእንቅልፋችን የሚቀሰቅሰን የአውደ ዓመት ዕለት። እውነት ነው ዳንኤል፣ በተለይ ደግሞ በየደጃፋችን በየበራችን አቅራቢያ የምንሰማው ድምጽ ነው። ለብዙዎቻችን ደግሞ እኔ እንደሚመስለኝ በዓልን የመምጣቱን ብስራት የሚነግረን ድምጽ ይመስለኛል። ዛሬ ግን ይሄንን አይነት ድምጽ በብዛት አንሰማም። እንዲያውም ቀርቷል ማለት ይቻላል አይመስልም መስፍን? አዎ ቀርቷል ማለት በሚቻልበት ደረጃ ላይ ይገኛል። እንዲያውም አንዳንዶቻችን ለምንድን ነው ግን የቀረው እንላለን። እኔ ራሴን የምጠይቅበት ጊዜ አለ። እንዲህ ያለውን ጥያቄ ሁላችን በየልቦናችን መጠየቃችን አይቀርም። ምናልባት እርስ በርስ መነጋገራችን አድማጮች ጥያቄውን በእኛ በኩል ጠይቀን አላቆምንም። ወደ ሾላ ገበያ አቅንተን ነበር። በጣም በወጣትነቱ ነው፣ ምናልባትም በአስራዎቹ መጨረሻና በሀያዎቹ መጀመሪያ ላይ አካባቢ ነው በበግ እርድ ስራ ተሰማርቶ አሁን በጎልማሳ እድሜ ደረጃ ላይ ደረሰን በጋራጅ አገኘን። ፈድሎ አክመል ባላለው ሾላ ነዋሪ ነኝ። እዚህ ሾላ ላይ ደግሞ ወደ 81 አካባቢ ይህን ስራ ከጀመርኩት የእርድ ስራ ከጀመርኩኝ በ81 ዓመተ ምህረት ነው። እናም ፈድሉን እንዳገኘ ነው በመጀመሪያ ቤት ለቤት እየሄዱ የበግ ቆዳ ያለው ብሎ መጠየቅ ለምን እየቀረ መጣ ብለን ጥያቄ አንስተንለት ነበር። በየቦታው በግ ይዞር ነበር በፊት በየመንደሩ በግ ይዞር ነበር። ከዛም ተከትለን ነበር ምን ዞሮ። አሁን ግን እዚሁ ስለሆነ አንድ ቦታ ስለሆነ እዚሁ ደንበኛ እዚሁ ይመጣል። እዚሁ ደግሞ ይዘን ሄደን ሰርተን እንወጣለን ማለት ነው። ቦታ ስለሌለን ቦታ ስለማናገኝ ለዛ ነው ምን ዞር የነበረው። ቆዳ ያለው ምናም ነገር እያን ዞር ነበር። በዛውም ያሳርዳለ ምናም ነገር እያን። ግን አሁን አንድ ቦታ ላይ ክልል ላይ ሆኖ ደግሞ ሰውም ደግሞ በስልክ ሆነ በደንበኝነት በቃ በብዛት ደንበኛ እዚህ ነባር የሆነ ሰው በስልክ ይነጋገርና በጋ ፈልጋለሁ ይላል፣ ይመጣል። በዛውም በጋ አይቶለት ጥሩ በጋ አይቶ ለደንበኛው በዛው እንዳያስቀይመው ምርጥ በግ ገዝቶ ይሰጠዋል። ሌላው ብዙ ጊዜ ራሴን የምጠይቀው ያኔ እየዞሩ ቤት ለቤት እየዞሩ በብዛት በምናየ ጊዜ የበቆዳ ያለው ነው የሚሉትና የበቆዳ ያለው ድምፁ ለየት ይላልና ለምንድን ነው ቆዳ ለመግዛት ነው የሚመጡት ወይስ ለማረድ ብዬ ጠይቅ ነበር። ለማረድ ነበር። በዛውም ሰው የራሱ ያርድና በዛውም ቆዳ ማን ይገዛኝ ይሆናል ብሎ ስለሚያስብ ቆዳ ያለው በዛውም አርደን በዛው ስንወጣ ቆዳ ያለው ብለን እንወጣ ነበር። በዛ ካለ አለ ብሎ ይሰጠን ነበር። አድማጮቻችን የምታዳምጡት ፈድሉን ነው። ከ81 ዓመተ ምህረት ጀምሮ ነው በግ ማረድ እንደጀመረ የነገረን። ታዲያ በዚህ ጊዜ ውስጥ የበግ ዋጋና የቆዳውም ዋጋ ጭምር በጣም አሻቅቧል። አንድ በግ በፊት እኔ አሁን ከጀመርኩበት በ81 አካባቢ በጀመርኩበት አካባቢ ትልቅ በግ የሚባለው 350 ብር ነበር። 350 ብር ነበር። ከዛ በኋላ ደግሞ እኛ አርደን ስንሄድ ቆዳ ከሰጡና ራሱ ትልቅ ነገር ነበር የሰጠን ሰውዬ የምናየው ማለት ነው። ስንት ነበር የሚሸጠው? 24 ብር ይሸጥ ነበር በዛ ሰዓት። ቆዳው 24 ብር ይሸጥ ነበር። በጉ 350 ከተሸጠ ቆዳው ደግሞ 24 ብር ይሸጥ ነበር። አሁንስ ያለው በቆዳ አሁን በመሃል ቆዳ በጣም ወጥቶ ነበር። ወደ 90 ብር ወደ 100 ብር ወጥቶ ነበር። በመሃል ደግሞ ወርዶ አሁን 40 ብር ነው የሚሸጠው። ቆዳውና 100 ብር ነው የሚሰጠን። አሁን ማንኛውም ደንበኛችን ደውሎ በቃ ያቃል ጊዜው ስለሚያቅ 100 ብርና ቆዳ አንስቶ ይሰጣል። ዳንኤል ቀደም ሲል ፈድሉ ሲናገር እንደሰማው በፊት አንድ በግ ትልቅ ከተባለ 350 ብር ድረስ ይገዛ ነበር። ከዛ ቀደም ባሉት አመታት እኮ ደግሞ ባነሰ ዋጋ ይገዛ እንደነበር እንሰማለን። በፊቱማ በጣም እንደው እውነትም አይመስልም። አባቶቻችን ሲናገሩ 5 ብር 4 ብር በግ ይገዛ ነበር። ከዛ ቆዳውን ሸጠን ደግሞ አተረፈን ሲሉ ትሰማለህ። እሱ ደግሞ ከ81 በኋላ ያለው እንደነገረና ያኔ በ350 ብር ይገዛ የነበረው በግ አሁን ትልቅ ከተባለ እስከ 4000 ብር ድረስ ይሸጣል። ድሮ ይሄ እኮ በጣም ብዙ ነገር የምታረግበት ነው። 4000 ብር አንዳንዴ ምንድነው ያምትለው ሚሊዮን በሚሊዮን የሚቆጠር ነገር ድሮ ብርቅ ነበር። ዛሬ ሚሊዮን ቅርብ ነች እንደማለት ነው እንደማለት ነውና ቆዳው ደግሞ ቀደም ሲል ፈድሉ እንደገለጸው እስከ 100 ብር አሁን ትንሽ ቢቀንስም እስከ 100 ብር ድረስ ይሸጥ እንደነበረ ነግሮናል። ታዲያ በ4000 ብር ድረስ የምትገዛው በግን ጥሩ በግ ነው ብለህ እንዴት ታውቀዋለህ? ገንዘብ ከማውጣት በፊት በግ እንዴት ይለያል? አሁን ጀርባው እንዲህ ተጨብጦ ማለት ነው ሞላ ካለ ከላቱ ስር እንደዚህ ቅባት ያለውና የሌለው እዚህ ከላቱ ስር እንደዚህ ይታያል።
ከዛ ነክተህ ታየዋለህ። እጁ ሙሉ ከሆነ ቅባት አለው፣ ከሌለው ደግሞ ቀይ ስጋ ነው የሚባለው። እንግዲህ በግ ሲገዛ ብዙ ጊዜ መስፍን አይተህ እንደሆነ በግ ተራ አካባቢ ስትሄድ በጎቹን ሽንጣቸውን ያዝ ያዝ ያደርጋሉ፣ ላታቸውን ያሉ፣ ከዛ ደግሞ ከዛ በኋላ ደግሞ ጥርሳቸውን ያዩና ያልሸረፈ ነው ይላሉ። ያልሸረፈ ሲባል ጥርሱ ያልወለቀ ማለት ነው። ለምንድን ነው ግን የሚባለው? ትልቅ ሲባል አሁን 4 የሚሸርፍ አለ፣ ያልሸረፈ የሚባል አለ፣ ደግሞ 2 የሸረፈ አለ፣ መሐከለኛ 2 የተሸረፈው መሐከለኛ ነው። ያልሸረፈው ደግሞ ድሮ አሁን ኤሌክትሪክ ምናምን ሳይመጣ ምን ይባል ነበር? ያልሸረፈው አረ ህፃን ልጅ የሚበላው ስጋ ነው፣ በስሙኒ ጋዝ የሚበስል ነው ይባል ነበር በፊት እንደ ጀመርና አካባቢ። ያልሸረፈ ለደንበኛ ያልሸረፈ ቢበዛ 2 ሸረፍ ነው የሚሰጠው። ከሁለት በላይ ከሸረፈ ስጋው ጠንከር ይላል፣ ይጠነክራል። ካልሸረፈ ደግሞ በጣም ህፃን ልጅ ማንኛውም ህፃን ልጅ ይበላዋል ማለት ነው። ዳንኤል እንደምታውቀው አንተም ዞር ዞር ስትል አንዳንዴ ልታይ ትችላለህ፣ ሰዎችም ሲናገሩ ትሰማለህ። እና የበግ ዋጋ ቅድም ደግሞ ፈድሉም ተናግሮ አሁን ባለው ሁኔታ 2000 ብር፣ 3000 ብር፣ 4000 ብር ይሸጣል። ያኔ 350 ብር ብሏል ከ81 አካባቢ። እና መቼ ይመስላል ነው ዝም ብለህ ስታስበው ሰው በብዛት በግን የሚገዛው ያኔ ነበር አሁን በተወደደበት ጊዜ? አንተ ነው ይሄን ብትጠይቅ ምን ትላለህ? እንግዲህ በእኔ በኩል አስቸጋሪ ሳይሆን አይቀርም። እሺ አንተ አስቸጋሪ ከሆነ እስቲ ፈድሉ ምን ይለናል? ሰው አሁን ነው የሚገዛው። እኛ ስናየው ለምን እንደሆነ እኔ እንጃ። በአሁኑ በጣም እኔ አይቻላቅም እንደዚህ ሲሸጥም ምናምን አይቻላቅም። አድማጮቻችን ፈድሉ እንደነገረን ደንበኞች አሉት። ለነኚህ ደንበኞቹ በግ መርጦ ያጋዛቸዋል፣ በግ ያርድላቸዋል፣ ቆዳውንም ይወስዳል። አንድ ሰው ደንበኛ ለማፍራት ምን ማድረግ አለበት ብለን ነበር። እንግዲህ ከበግ አራጅ አንጻር ነው እንዲያነሳልን የጠየቅነው ፈድሉን። ለሌሎችም ንግድ ላይ ለተሰማሩ ሰዎች ይሆናል ብለን ስላሰብን የፈድሉን እስቲ አስተያየት እንስማ። የመጨረሻ ጥያቄያችንም ነው። ታማኝ መሆን ነው ዋናው ነገር። የትም ቦታ ገባ የትም ታማኝ ከሆንክ ገብተህ ትወጣለህ፣ ሰርተህ ትወጣለህ፣ ደንበኛን ታፈራለህ። እዚህ ቦታ ላይ ደግሞ ያለበት ቦታ ላይ ፈልጎ መጥቶ ያ ፈድሉ የት አለ ነው የሚባለው። በቃ እንደዚህ ነው። ዋና እምነት ነው። አዲስ ገጽ የአውደ ዓመት ልዩ ፕሮግራማችን ነው በማዳመጥ ላይ ያላችሁት አድማጮቻችን። ይህ ቀን ከበዓል ዋዜማነቱ ባሻገር የአንድነት ቀን ነው። እኛም ይህንን ቀን ምክንያት በማድረግ አንድነት በልዩ ልዩ የሀገራችን ቋንቋዎች እንዴት ይገለጻል ስንል ቀደም ባለው የፕሮግራማችን ክፍል የተወሰኑ አባባሎችን አሰባስበን አሰምተናችሁ ነበር። ጥቂት እናክል። በአማርኛ ከሚነገሩ አንድነትና ትብብርን ከሚመለከቱ አባባሎች መካከል ከአንድ ብርቱ 2 መድኃኒቱ፣ አንድነት ያገባል ከገነት፣ ድር ቢያብር አንበሳ ያስር፣ 50 ሎሜ ለአንድ ሰው ሸክሙ፣ ለ50 ሰው ጌጡ የሚሉትን መጥቀስ ይቻላል። የዳበረ አስተሳሰብን የያዙ አባባሎችን በተለይም የሀገራችን ቋንቋዎች ውስጥ ይገኛሉ። ለምሳሌ በኦሮምኛ ቋንቋ የሚነገረውን ማየት ይቻላል። ጎንዳ ወልቀበቴ ለገጨቲ ምን ማለት ነው? ጉንዳን ተደጋግፋ ወንዝ ትሻገራለች ማለት የአንድነት መገለጫ ማለት ነው። ወንዝ ያው ለመሻገር ከባድ ነው፣ ግን ጉንዳን አንድ ላይ ሲሆኑ ወንዙን መሻገር የሚችሉበትን ሁኔታ የመግለጽ አባባል ነው። አባባሎቹ ቀለል ባለ መንገድ የሚነገሩ ነገር ግን ጥልቅ ሐሳብን የያዙ ናቸው። አባባሎቹን ልዩ የሚያደርጋቸውም ይኸው ባህሪያቸው ነው የሚሉት የቋንቋ ባለሙያዎች። የአንድነትን አስፈላጊነት ከሚያነሱ አባባሎች መካከል በብርታ ቋንቋ የሚነገረው ይህ አባባል አንዱ ነው። አቢበ ቡሮሎ ነቁን የጅልኝ ከደሪ መሬጂዳ አሽታ ሰዎች ወደ አንድ ከሀሳባቸው ከተሰባሰበ ጥንካሬ ይኖረዋል። በአባባሎቹ ውስጥ ጥልቅ ሐሳቦችን ማግኘት የሚቻል ይመስለናል። አንድነት በልዩነት ውስጥ መኖሩን ይህ የበርታ አባባል የሚያመለክት ሆኖ ነው ያገኘነው። ልዩ ልዩ ሐሳቦች ሲጣመሩ ምን ያህል ጥንካሬ ሊሰጡ እንደሚችሉ የሚያመለክትም ይመስለናል። እስቲ ደግሞ ወደ አፋር እንዝለቅ። እተገይቴ ምኪ ኩካኤ ጋርቦ ይባላል በአፋርኛ። ቀጥተኛ ትርጉም ደግሞ ከተሰባሰቡ አንድ ከሆኑት ኩካኤ ቡታይ ሐሞኪ ጋርቦ ይባላል። ከተሰባሰቡ በእኛ በአፋርኛ ሐሞከ ይባላል። ይሄንን አረምም ቢሆን ከተሰባሰበ
ጫካ ነው። አንድ ከሆኑ ደግሞ ቁቃዒ ማለት ጅግራ፣ ይሄ ጅግራዎቹ ከተሰባሰቡም ብዙ ናቸው ማለት ነው። ቡታ ማለት ይበዛሉ እንደማለት ነው። ይህ ማለት አንድነትን የሚገልጽ መተባበርን ደግሞ የሚገልጽ ሁለተኛ ደግሞ አንድ በመሆን የፈለጉትን ነገር ማድረግ የሚችሉ መሆኑን በተናጥል ይልቅ ሁለት እና ከዛ በላይ በመሆን ብርቱ የሆኑ ነገሮችን ደግሞ ለመከናወን ለመነሳሳትም ለተግባርም የሚጠቀሙበት ቃል ማለት ነው የተናገርኩት። እንደሚታወቀው አረም በባህሪው የማያስፈልግ ነው ተብሎ ነው የሚታሰበው። ነገር ግን በዚህ የአፋር አባባል የማያስፈልግ ነው ተብሎ የሚታሰበው ነገር እንኳን ሲሰባሰብ ምን ያህል ጠንካራ ሊሆን እንደሚችል የሚያሳይ ሆኖ ነው ያገኘነው። አድማጮች ዛሬ ላይ የዋለውን የአንድነት ቀን ምክንያት በማድረግ ለዚህ የአውደ ዓመት ዋዜማ ልዩ ፕሮግራማችን በአገራችን የተለያዩ ቋንቋዎች ስለ አንድነት የሚነገሩ አባባሎችን ያሰባሰብንበት ዝግጅት በዚሁ አብቅቷል። አባባሎቹ አንድ ትልቅ ነገር የሚነግሩን ይመስለናል። ሁላችንም ለዘመናት በአንድነት የመኖራችን ሚስጥር ለአንድነት የምንሰጠው ልዩ ቦታና ትርጉም ነው። ከዛም በላይ ከአንድነት የሚገኘውን ጥቅም ተረድተን በአንድነት ተባብረንና ተደጋግፈን ኖረናል። ወደፊትም አብረን ኖራለን። አድማጮቻችን አባባሎቹን በተለያዩ ቋንቋዎች የነገሩንን ሁሉ በእናንተ በአድማጮቻችን ስም ከልብ እናመሰግናለን። አንድ ተጨማሪ ሻማን አበሩ። አንድ ስኬታማ ዓመትን አሳልፈው እንደመጡ አወቅን። በተግባራቸው የወገናቸው ኩራት ሆኑ። የዕለት ተዕለት ህይወትም እንደ ሻማ ብርሃን ብሩህ ይሆን ብለን ልደታቸውን ለሚያከብሩ በሙሉ በተለይም ደግሞ ዳንኤል ቀጥሎ ለሚያቀርባቸው እንግዳችን እንመኛለን። እንግዳችን ከዳንኤል ጋር ወዳደረጉት አጠር ያለ ቆይታ እንሸጋገር። በጣም ነው የማመሰግነው። እንኳን ለልደቱ አደረሰው ነው የምለው። መጀመሪያ እንኳን አብሮ አደረሰን ልበል። እስቲ ሙሉ ስምዎን ከዛ በኋላ የውልደቱን ጊዜ እናንሳ። ስሜ ፓስተር ጸጋው ተድላ እባላለሁ። እኔ የተወለድኩት ጳጉሜ 6 ነው እና ጳጉሜ 6 ቀን ነው የተወለድኩት። እንደነገ መስከረም ሊሆን ጳጉሜ 6 ማታ ላይ ነው የተወለድኩት። እንግዲህ የአዲስ ዓመት ዋዜማ ላይ ነው። ነገር ግን ጳጉሜ 6 ደግሞ በአራት ዓመት አንዴ ነው የምትመጣው። ልደቱ እንዴት ነው የሚያከብሩት? ልጅ ሆኜ ቤተሰብ ያከብሩልኛል። አዲስ ዓመት በመጣ ጊዜ ሁሌ መስከረም ላይ ልደቴን ያከብሩልኛል። ካደግኩ በኋላ ግን አላከበርኩም። እኔ ለምን እንደተወለድኩ እስካላወቅኩ ቀን ድረስ ልደቴን አክብሬያለሁ። ለምን እንደተወለድኩ ካወቅኩ በኋላ ግን እኔ ልደቴን ማክበር አቆሜያለሁ። ያከብሩ ኖሮ አሁን ጳጉሜ 5 በየዓመቱ አለች። ጳጉሜ 6 ግን በአራት ዓመት አንድ ጊዜ ነው የምትመጣው። እሷን ልዩነት እንዴት ነው ማቻቻል ይቻል የነበረው? ማለት ምንድነው ቤተሰብ ያደረገ የነበረው መስከረም ነበር። መስከረም መስከረም አንድ ነበር የሚያከብረው የነበረው ቤተሰብ። እንዳልኩ ካደግኩ በኋላ ለምን እንደተወለድኩ ካወቅኩኝ በኋላ ያው ሚስቴና ልጆቼ ያከብራሉ። ያው አሁንም ቢሆን እኛ ቤት መስከረም ነው። ጳጉሜ 6 የሌለች ቀን መስከረም አንድ ነው። መስከረም አንድ ነው። ጳጉሜ 6 ያለች ቀን ያው እንዴም መስከረም አንድ ነው። ግን የተወለድኩበት ቀን ያው በጣም ደስ በሚል ሁኔታ ለእኔ ልዩ አጋጣሚ የምለው ጳጉሜ 6 ነው። የቀን ጉዳይ ሳይሆን ደስ የሚል ከሁሉ በላይ ለምን እንደተወለድክ ስታውቅ ነው። ደግሞ መሰለህ ልደትን ስናከብር ልደት ምን ጊዜ ማጠቆም ያለበት ነገር ነው። ብዙ ሰው ለምን እንደሚያከብር አያውቅም። ከፍተኛ ወጪ ያወጣል፣ ድግስ ይደግሳል፣ ልጆቹ ያከብራል፣ የራሱንም ያከብራል፣ አስቡልኝ ይላል፣ ቀን ተወልጃለሁ ይላል፣ ፌስቡክ ላይ ሁሉ ይለጥፋል። ግን ለምንድን ነው ልደት የምናከብረው? በእኔ ልደት መከበር ያለበት ምለው ፓስት ህይወትን ለመርሳት ነው። እስቲ ይሄንን ካነሱ ላይ ቀር እንግዲህ እቺ አሁን እርሶ የተወለዱባት ጳጉሜ 6 በየአራት ዓመት ነው የምትመጣው። ነገር ግን በየዓመቱ ደግሞ ጳጉሜ 5 አለች። የሚቀጥለው ቀን አዲስ ዓመት ተብሎ የምንቀበልበት ቀን ነው፣ እንደነገ ያለው ማለት ነው። በዘመን መሻገሪያ መሃል መወለድ ምን አይነት ስሜት ይኖረው ይሆን ብለን ለምናስብ ሰዎች ምን ይሉናል? ያው ለቤተሰብም ጥሩ ነገር በዘመን መሻገሪያ መወለድ። ምክንያቱም ልክ ነገ መስከረም አንድ ሲሆን እኔ ማታውን የተወለድኩት እና ያው የዘመን ለውጥ ስለሆነ በጣም ደስተኞች እንደሆኑ ነግረውኛል። እኔም ብዙ ደጋግሜ አስባለሁ። በዚህ ቀን በመወለዴ እግዚአብሔርን አመስግኛለሁ። በዚህ ቀን በመወለዴ የቀን ክፉ የለውም፣ ኢንፋክት የቀን መጥፎም የለውም። ግን ይቺ የዘመን ሽግግሯ ልዩ ምልክትና ልዩ ነገር ትተዋለች ለሁላችንም። ስለዚህ በዚህ ቀን ለተወለዱ ሰዎች እኔም እንኳን አደረሳችሁ እላለሁ ማለት ነው።
በዚህ አጋጣሚ በዓሉን ምክንያት አድርገው የሚያስተላልፉት መልእክት ካለ እናንሳና እናጠቃል። በዓሉን ምክንያት በማድረግ ማናቸውም ሰዎች ልደትን ስታከብሩ ልደት የሀብት መገለጫ አይደለም። ልደት ገንዘባችንን ብራችንን አውጥተን ሰዎችን የምንጋብዝበትን ብቻ አይደለም። ልደት ማለት የትላንትን ህይወት ረስቶ የትላንትን ዘመን ዘግቶ የትላንቱን ሙሉ ለሙሉ አቋርጠን ወደ ነገ የምንገባበት ኮንትራት ነው ልደት። ስለዚህ ነገ የተሻለ ህይወት አለ፣ ነገ ጥሩ ህይወት አለ፣ ነገ መልካም ነገር አለ በሚል ተስፋ ውስጥ እየኖርን ትላንትን ግን እንደው መቀነስ አይደለም ሙሉ ለሙሉ ረስተን ትላንትን ነው ጥላቻ፣ ቂም፣ ከሰው ጋር የተጋጨበት የማይመች ሁኔታ እነዚህ ነገሮች በሙሉ አስወግደን ወደ ነገ ህይወት እንዲሄዱ በዛው እመክራለሁ ማለት ነው። በጣም አመሰግናለሁ። መልካም ልደት፣ መልካም በዓል እመኛለሁ። አድማጮቻችን መስፍን አሰፋ የሚዲያ ፕሮግራም ዝግጅት ከኤፍኤም አዲስ 97.1 ጋር በመተባበር ሲያቀርብላችሁ የቆየው የአዲስ ገጽ ልዩ የአዲስ ዓመት የዋዜማ ዝግጅት ወደ መጠናቀቁ ላይ ተቃርቧል። የተለያዩ አስተያየቶቻችሁ እስካሁን ሲደርሱና ስንቀበል ቆይተናል። ዳኒ የተወሰኑትን ለማንሳት ያህል ሸዊት ከአዳማ ለቤተሰቦቻቸው እንኳን አደረሳችሁ ብለዋል። እንዲሁም ለመከላከያ ሰራዊት አባላት በሙሉ በልልኝ ብለዋል። ወሰን ከደቡብ አፍሪካ ጆሃንስበርግ ደውሎልናል። እየሰማን ነው። በዓሉን ካሁኑ እንድንጀምር ምክንያት የሆኑ ዝግጅቶች ስላቀረባችሁ እናመሰግናለን ብሎናል። አሸናፊ ከሸኖ ለመላ ኢትዮጵያ ሕዝብ በሆስፒታሎችና ማረሚያ ቤቶች ለሚገኙ ወገኖቻችን በሙሉ እንኳን አደረሳችሁ በሉልን ብለዋል። መቅደስ አለሙ ከአዳማ እንኳን አደረሳችሁ፣ ዘመኑ የፍቅር የሰላምና የአንድነት ይሆንልን ብለዋል። አስር አለቃ አማን ከአዳማ ለመከላከያ ሰራዊት በሙሉ እንዲሁም አርሲ ለሚገኙ ዘመዶቼ በሙሉ እንኳን አደረሳችሁ በሉልኝ ብለዋል። ልዑል ከጉራጌ ዞን እንዲሁ ፕሮግራም እየተከታተለ እንደሆነ ገልጾልናል። ክንፈ ፈይሳ ከደብረ ዘይት እንኳን አደረሳችሁ ብሏል። እንዲሁም ከአርሲ ቀርሳ ኃይሉ 50 አለቃ ካሳሁን ከአዳማ ደውሎልን ነበረ። ቀደም ሲል ያቀረባችሁት መሐመድ የ10 ሚሊዮን ብር ባለድል የነበረው ሰው ሞያሌም ባድመም አብረን በግዳጅ ላይ ሰርተን ነበር። ድምጹን ስለሰማሁት በጣም ደስ ብሎኛል። በዚህ አጋጣሚ እንኳን አደረሰ በልልኝ ብለዋል። የፕሮግራማችን ተከታታዮች እንግዲህ ቀደም ሲል እንደገለጽንላችሁ ፕሮግራማችን ወደ ማጠቃለሉ ተቃርበናል። አስፋው በዚህ አዲስ ዓመት ሙሉ እምነት እንዲኖረው ተስፋን በልቦ ያሳድሩ። ሁሌም እጆቻችሁ የቀን መቁጠሪያችሁን ሲገልጡ ለአዲስ ሐሳብ አዲስ ቦታ ስጡ። ከአዲስ ዓመት ጋር አዲስ ጥንካሬ፣ አዲስ አቅጣጫን ይቀይሱ። አዲሱን ዓመት በፈገግታ ተቀብለው በትክክለኛ መንገድ እንዲጓዙ እድል ይሰጣቶታልና በአዲስ ዓመት የምናገኘው አዲስ ቀን ሁሉ በጎ ቀን እንዲሆንላችሁ በልባችሁ በጎ ነገር ጻፉ እያልን የአዲስ ገጽ የፕሮግራም አዘጋጆች ይፍቱ ስትራቴጂ ዳንኤል ብርሃኑ፣ መስፍን አሰፋ፣ አስፋው ደገፉ እንዲሁም የቴክኒክ ባለሙያዎቹ በጋራ በመሆን እዚህ ላይ ልንሰናበት ነው። መልካም የአዲሱ ዓመት ዋዜማ። አዲስ ገጽ በተለያዩ አነጋጋሪ አዝናኝና ቁም ነገር አዘል ርዕሰ ጉዳዮች ላይ ትኩረቱን ያደረገ የሬዲዮ ፕሮግራም በመስፍን አሰፋ የሚዲያ ፕሮግራም ዝግጅትና በኢትዮጵያ ብሮድካስቲንግ ኮርፖሬሽን ኤፍኤም አዲስ 97.1 ትብብር ከ10 እስከ 12 ሰዓት ድረስ የሚቀርብ የፕሮግራሙ ዋና አዘጋጅ መስፍን አሰፋ። አዲስ ገጽ